እኔን 9 ጸባዮች ካላችሁ ጄኔስ ናችሁ። እንኳን ደስ አላችሁ። ሰላም ሰላም፣ እንኳን ደህና መጣችሁ። በዛሬው ቪዲዮ ጄኔስ ወይም አዋቂ ወይም ብልህ መሆናችንን የምናረጋግጥበት 9 ጸባያችንን እናያለን ማለት ነው። ቤተሰብ አብራችሁን ቆዩ። አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቀጥታ ወደ ዛሬው ቪዲዮ። አንደኛ፣ ሲጃራ አያጨሱ። ጄኔስ የሚባሉ ሰዎች ወይም አዋቂ የሚባሉ ሰዎች ሲጃራ አያጨሱ። ታዲያ አንተ እስከ ዛሬ ሲጃራ አጭሴ አላቅም ካልክ በእውነት ምን ጠቀመኝ ካልክ ጄኔስ ነህ፣ ይጠቅመሃል ማለት ነው። ሁለተኛ፣ ድብቅና ዝምተኛ ናቸው። ጄኔስ ሰዎች ብዙ ጊዜ ወሬ ላይ አተኩሩ፣ ብዙም እንደዚህ ከሰው ጋር መግባባት ላይ ብቁ አይደሉም። ምክንያቱም እነሱ ትልቅ ሀሳብ ማሰብ ላይ ስለሚካሄዱ ድብቅና ዝምተኛ ናቸው። ሶስተኛ፣ በነገሮች መካከል ያለውን አንድነት ይፈልጋሉ። ይህ ማለት በነገሮች መካከል ያለውን አንድነትና ልዩነታቸውን መፈለግ የጄኔስ ሰዎች ጸባይ ነው። አራተኛ፣ ሰፊ አስተሳሰብ አላቸው። ይህ ማለት ብዙ ጊዜ ሀሳባቸው ሰፊና ግዙፍ የሆነ ነው። ይህ ማለት አእምሯቸው በጣም ከማሰቡ የበዛ ሰፊ ነው ማለት ነው። አምስተኛ፣ ራሳቸውን ከባድ ጥያቄ ይጠይቃሉ። ይህ ማለት ቁጭ ብለው ራሳቸውን ለምንድን ነው የተፈጠርኩት? ምን እያደረግኩ ነው? ሕይወትስ እንዴት ነች? ብለው ራሳቸው ይጠይቃሉ። ይህ ደግሞ መልስ ለመፈለግ ሲሄዱ ጄኔስ ናቸው ማለት ነው። ስድስተኛ፣ በጣም ታማኝ ናቸው። ይህ ማለት ለሰው ታማኝነታቸው ይህን ያህል ነው ተብሎ መወሰን አይቻልም። ምክንያቱም ታማኝነታቸው በጣም ያጠብቁታል። እናንተም ታማኝነታችሁን የምታጠብቁ ከሆነ ጄኔስ ናችሁ። እንኳን ደስ አላችሁ። ሰባተኛ፣ የሚደነቁ ልማዶች አላቸው። ይህ ማለት ልማዶቻቸው ከሰው ለየት ያሉና በጣም ብዙ በሆኑ መንገድ የሚታዩ ናቸው። ስለዚህ የሚደነቁ ልማዶችን አላቸው። ይህንን ጸባይ ካለ አንተም ጄኔስ ነህ። ስምንተኛ፣ ኃላፊነቱን ለመውሰድ ዝግጁ ናቸው። ምን ከባድ ሁኔታ ቢገጥማቸው የፈለገው ከባድ የሆነ ነገር ቢገጥማቸው ኃላፊነታቸው ለራሳቸው ነው የሚወስዱት። ዘጠነኛ፣ ጥፍራቸውን ይበላሉ። አንዳንድ ሰዎች ይህን ነገር ሲያደርጉ ስህተት ይመስላቸዋል፣ ግን ጥርሳቸውን ብዙ ጊዜ የሚበሉ ሰዎች ጄኔስ መሆናቸውን ብዙ አዋቂዎች መስክረዋል። ስለዚህ ይህ ጸባይ መጥፎ ከሆነ መሆኑን የምታስብ ከሆነ ተሸውዳል። ይህ ጸባይ በጣም ያስፈልግሃል። ስለዚህ ይህን የምታደርጉ ከሆነ እናንተም በጣም ጄኔስ ናችሁ። እንኳን ደስ አላችሁ። ቤተሰብ ዛሬ ካወራኋችሁ 9 ቆንጆና ጄኔስ መሆናችንን የምናረጋግጥበት ጸባዮች የቱ ደስ አላችሁ? ኮመንት ላይ አድርጉልኝ። ድጋሚ አሁንም ይህንም ቻናል ቆንጆ የሆኑ ታይፖች እንደዚህ አይነት ትምህርቶችን የምትፈልጉ ከሆነ ላይክ እና ሰብስክራይብ በማድረግ ያበረታቱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ ወዳጆቼ።